ሐሳብ ዘር ነው። ነገር ግን ፍሬ የሚያፈራው ወይም ውጤትን የሚያመጣው በእምነትና በሥራ ነው። በዚህ ምድር ላይ ወደ እያንዳንዱ ሰው ሐሳብ ይመጣል። ያ የሚመጣው ሐሳብ ሚሊነር የሚያደርግ ሐሳብ ነው፣ ቢሊነር የሚያደርግ ሐሳብ ነው። አብዛኞች ግን አያስተውሉም። የሚያስተውሉ ሰዎች የሐሳብን ዋጋ ወይም የሐሳብን ውጤትን ዋጋውን የሚያውቁ ሰዎች ናቸው። እግዚአብሔር እንኳን ሰዎችን ሲባርክ ሐሳብን በመስጠት ነው፣ አይዲያን በመስጠት ነው። ወዳጆቼ ወደ እያንዳንዳችሁ የሚመጣው ሐሳብ ዋጋ እንዳለው ማሰብ ከቻላችሁ ያንን ሐሳብ በሥራና በእምነት ወደ ውጤት ማምጣት ትችላላችሁ። አንድ የሚገርም ታሪክ ልንገራችሁ። በአንድ ህንድ ሀገር 2 ተማሪዎች ነበሩ። እነርሱ አንድ ክረምት ላይ ለጉብኝት ወደ ተለያየ ቦታ ሲንቀሳቀሱ አንድ ትልቅ ፎቅ ላይ ወጡና እዛ ፎቅ ላይ ቁጭ ብለው እየተዝናኑ ሳለ ብዙ ሰዎች ከታች በመሬት ሲመላለሱ ያዩታል። አብዛኞቹ ሰዎች ግን በእግርና እንደገና ደግሞ ያረጀ ልብስ የለበሱ ሰዎች ናቸው። ሁለቱም አዘኑ። አንደኛው ግን አዝኖ ብቻ አልተወም። ውስጡ ላይ ሐሳብ ገባና እነዚህን ሰዎች እንዴት በጫማ እንዲራመዱ ማድረግ አለብኝ ብሎ ወደ አንድ ሰው ሄዶ ተማከረ። ከዛ በኋላ ጫማን መስራት ጀመረ። ከጊዜ በኋላ ይሄ ልጅ ይህንን ሐሳብ ወደ ሰፊ ስፍራ አወጣና የፋብሪካ ባለቤት ሆነ። ጓደኛው ግን ትላንትና አዝኖ ብቻ ተወ። ከጊዜ በኋላ ይሄ ጓደኛው በዚህ ጫማውን በሚሰራው ልጅ ፋብሪካ ላይ ጸሐፊ ሆኖ ሰራተኛ ሆኖ ተቀጠረ። አያችሁ፣ ሐሳብ ወደ እናንተ ሲመጣ ለሐሳብ ዋጋ ካልሰጣችሁ እንደዚህ ነው የምትሆኑት። ለሐሳብ ዋጋ ከሰጣችሁ ወደ ውስጣችሁ የሚመጣውን ሐሳብ በእምነትና በሥርዓት መተግበር ከቻላችሁ ያ የሚመጣው ሐሳብ ሕይወታችሁን፣ ዘመናችሁን የሚቀይር ሐሳብ ነው። ወዳጆቼ ስንቶቻችን ነን ወደ እናንተ ዓለም ወይም ወደ ያንዳንዱ ሰው ዓለም የሚመጣውን ሐሳብን የሚያስተውል? ወደ እናንተ ሕይወት ሐሳብ ሲመጣ ሊቀይራችሁ ነው የሚመጣው። መገናዘብ ከቻላችሁ እግዚአብሔር ለእናንተ የሚሰጠውን ሐሳብን ወይም ወደ እናንተ የሚመጣውን ሐሳብን በጥንቃቄ መገናዘብ ከቻላችሁ ያ ሐሳብ ሕይወታችሁን ይቀይራል። ስለዚህ ሐሳብ ፍሬን የሚያፈራው በእምነትና በሥራ ነው። ተባረኩ።